እንጠጣለን። እኔ ጌታቸው ያለው እም፣ ጦርነቱ ከተጀመረ አብይ የለም እኮ ነው። እንቅጩን የምናወራ ከሆነ አዎ፣ ይሄ ከኤርትራ ጋር ከተጀመረ ዞኑ እንትን የአፍሪካ ቀንዱ ጉዳይ እንደዚህ ከሆነ አብይ ሊሄድ ይችላል። አብይ ጋር ደግሞ አንተ ያልከው አብይ ጦርነቱ ከተጀመረ ይታወቃል። ምንም አብይ ያለው ደግሞ ሌላ ነው። ስለዚህ እኔ ያለኝ መረጃ ምንድን ነው? አብይ ፈርቷል፣ በጣም ፈርቷል። ትግራይንም ፈርቷል፣ ኤርትራንም ፈርቷል። የአብይ እቅድም ስለሚታወቅ የአብይ እቅድ ትግራይን ከመታ በኋላ ነው ኤርትራ የሚሄደው። ይሄ ስለታወቀ አይ ቲንክ ከኤርትራ በኩልም አብይ የሚሰማው ዝግጅት ይኖራል። ትግራይ ላይ ከጀመረው ቀጣዩ ኤርትራ እንደሆነ ግልጽ መሆኑ ግልጽ የሆነ መሰለኝ ሁሉም አካባቢ። ከዛ በኋላ ከፈሩ ምንድን ነው ያደረጉት? አይ ጊዜያዊ የሆኑ ስትራቴጂዎችን መንደፍ ያስፈልጋል። ጊዜያዊው ምንድን ነው? አንዱ ከተቻለ ኤርትራንና ትግራይ ህዝብን መነጣጠል፣ ከተቻለ ኤርትራን መያዝ የሚባል ስትራቴጂ አሁን ተነድፎ እንዳውም በኬንያ በኩል በዊሊያም ሩቶ በኩል ዴሊጌሽን አብይ ልመና ውስጥ ገብተው አስመራን ጠይቁልን። ያው አስመራን ጠይቁልን የሚባለው ደብዳቤ ለዩኤን ሴክሬታሪ ጀነራል ስንት ጊዜ ተጽፎ መልስ አጣ። አብይ አውሮፓ ዩኒየንን ጠይቆ ምንም አይነት መልስ አጣ። አሁን ደግሞ ምንድነው እያደረጉ ያሉት? በኬንያ በኩል ሽምግልና ዊሊያም ሩቶ እንዲሄድለት ለአብይ ሂዶ ዋና ታርጌቱ ምንድን ነው? አንደኛ ኤርትራን ከትግራይ ነጥለን መያዝ። እንግዲህ የምናውቀው ያው የኤርትራ ህዝብና የትግራይ ህዝብ አብሮ ንግድ ሁሉ እንደጀመሩ ይወራል። ብዙ አናውቅም። የህዝብ ለህዝብ ግንኙነት በቤተክርስቲያን፣ በሃይማኖት፣ በተለያዩ ማህበራዊ ግንኙነት እንዳሉ ይታወቃል። አይ ቲንክ በዛ ዙሪያ ላይ ህወሓትም ግልጽ አድርጓል አቋሙ። የህዝብ ለህዝብ ምንም አንከለክልም የሚል ያው ከዛ አብይ ደግሞ የፖለቲካ ግንኙነት አለ ብሎ በአደባባይ አውርተዋል።